بسم آب وولد ومنفس قدوس أحدو أملاك آمين تاو لوغوس ተወደዳችሁ የታኦሎጎስ መንፈሳዊ ፕሮግራም ተከታታዮች በመላው ዓለም የምትገኙ እንደምን አርፍዳችኋል። ዛሬ ታኦሎጎስ ልዩ ስብከት ይዞላችሁ ይቀርባል። ብፁዕ ቅዱስ አቡነ ጳውሎስ ዶክተር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አምስተኛ ፓትርያርክ ከዛሬ 2 ዓመት በፊት ነሐሴ 10 ቀን 2004 ዓመተ ምህረት ከዚህ ዓለም በሞት መለየታቸውን ሁላችንም እናስታውሳለን። ቤተክርስቲያንም ነሐሴ 10 ቀን 2006 ዓመተ ምህረት ከዚህ ዓለም ያረፉበትን ሁለተኛ የሙት ዓመት መታሰቢያ ብፁዕ ቅዱስ አቡነ ማትያስ
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስድስተኛ ፓትርያርክና ብፁዓን ሊቃነ ጳጳሳት በተገኙበት በቅድስት ሥላሴ ካቴድራል በጸሎት አስባ መዋሏ ይታወቃል። ብፁዕ ቅዱስ አቡነ ጳውሎስ ዶክተር ቤተክርስቲያንን በመንፈስ ቅዱስ ፍቃድ በመሩባቸው 20 ዓመታት ብዙ በአይን የሚታዩ መንፈሳዊ ሥራዎችን መስራታቸው የማይታበል ሐቅ ነው። ታኦሎጎስ ዛሬ ብፁዕ ቅዱስ አቡነ ጳውሎስ በግብፅ አገር ተገኝተው ለኢትዮጵያውያን ስደተኞች ስለ ቅድስናና ይቅርታ ያስተላለፉትን ትምህርተ ወንጌል ይዞላችሁ ይቀርባል። የብፁዕ ቅዱስ አባታችን በረከት ከሁላችን ጋር ይሁን። ወደ ቤተ ክርስቲያን የምንመጣው ለመቀደስ ነው፣ ቅዱሳን ለመሆን ነው፣ ንጹሖች ለመሆን ነው፣ ይቅር ባዮች ለመሆን ነው፣ በምድር ላይ ትንንሾች እግዚአብሔሮች ለመሆን ነው። እግዚአብሔር ነው ይቅር ባዩ። እኛም ይቅር ባዮች ሆነን በዚሁ በመገኘት እንዴት አድርገን እየበደሉን እንዴት ይቅርታ እናደርጋለን? ሳይበደሏችሁማ ምን ይቅርታ ትሰጣላችሁ? ሳይበደል ሲበደል ነው እንጂ በሚበደሉበት ጊዜ ጸጋ እግዚአብሔር በቅንነት ከተቀበሉት እኮ የእግዚአብሔር ስጦታ በስጦታ ላይ እኮ ነው የሚያስገኘው። ስለዚህ በይቅር ባይነት ወደ ቤተ መቅደስ እንመጣለን። ይቅርታ አድርገን ከመጣን ደግሞ በቤተ መቅደስ ለኛ የተዘጋጀውን ቅዱስ ሥጋውን ክቡር ደሙን መብላት ነው፣ መጠጣት ነው። ልጆች ዛሬ እንደው ዝም ብለን ተንጠራርተን በራሳችን ላይ ልንወስን እንችላለን። ነገሳ ቻላል እንደዚህ የማን ነው ነገ? የኔና የናንተ ነው። እናውቃለን ምን እንደሚሆን ነገ። እያየን አይደለም በወንድሞቻችን በእህቶቻችን። ታዲያስ እስከ መቼ ድረስ ነው? ግድ የለም ለዛሬ ለሚቀጥለው ሳምንት የሚቀጥለው ዓመት የሚቀጥለው 5 ዓመት ማነሽ እነማነን እንደዚህ ማለት የምንችለው? ታዲያ መቼ ነው የሚደረገው ይሄ ሁሉ? ዛሬ ነው። ዛሬ መቼ ነው? ያለንበት ዕለት ሁሉ ዛሬ ነው። ያለንበት ዕለት በዛሬው ነው። ሁላችሁም በሰላም በፍቅር። ይሄ ደግሞ ነገሊት የሚያሰኝ አይደለም። ሁሉም ነው። ሁሉም የዚህ ባለ ዕዳ ከኔ ጀምሮ እኔ ፓትርያርኩ አይደለሁ። ከኔ ጀምሮ ሊቃነ ጳጳሳቱ ፓትርያርኩ ባለ ዕዳ ከሆኑ ሊቃነ ጳጳሳቱም ባለ ዕዳዎች ናቸው። ካህናቱም ባለ ዕዳዎች ናቸው። ሊቃውንቱም ባለ ዕዳዎች ናቸው። እያወቁ የሚያጠፉ ሁላችንም በእግዚአብሔር ፊት እኩል ነን። ሁላችንም በእግዚአብሔር ፊት ግዴታ አለብን። እገሌ እንዲያርጎ በድሎኝ መቼስ እንዴት አርገ አቤት የሚመለከተው ሰው እኮ ያስቃል ይመስለኛል። አባባላችን፣ አመለካከታችን አቅም ያለን የምንመስል ማድረግ የምንችለው ያለን አቅም ያለን ሰዎች መስለን። ልጆቼ አቅማችን እግዚአብሔር ብቻ ነው። አቅማችን ወደ እግዚአብሔር ፊት መጎንበስ ብቻ ነው። መስገድ ጥሩ ነው፣ ግን መስገድ አይደለም። እኔ የምለው ያለ ልባችን እንዲሰግድ ያስፈልጋል። መልካሙን ነገር ይዞ ወደ እግዚአብሔር ፊት መቅረብ ያስፈልጋል። ወደ ቤተ ክርስቲያን መምጣት የተገባ ነው። ምክንያቱም ትምህርቱ የሚገኘው እዚህ ነው። ከተደመጠ እዚሁ ነው ተለውጠን ምን መለሰው። ነገር ግን ተሸላልመን እዚሁ መተን ይቅርታችሁን እኔም ተሸልሜ ነው መጣሁት። ተሸላልመን እዚሁ በመምጣት እዚሁ እንዴት ከረማችሁ ተባብለን በመውጣታችን አንጸድቅም። የሚገባንን ክብር አናገኝም። ይሄ በወንዶችም በሴቶችም በወጣቶችም በሽማግሌዎችም እስካሁን ድረስ ባህሉ አሮጊቶቹ ሽማግሌዎቹ እንዲሁ ቄሶቹ ብቻ ናቸው ወደዚህ ጎንበስ ቀና የሚሉ። እናንተ እነማን ሆናችሁ? ከየት የተገኛችሁ? እግዚአብሔር ያልፈጠራችሁ ናቸው? ሰው ያልሆናችሁ ናቸው? ስለዚህ ሁላችንም ነን። እግዚአብሔር መቼ ያዳላልና ሁላችንም
የተለያየ ቁሳቁስ ምናምን ያለን የሌለን ልንኖር እንችላለን። በእግዚአብሔር አይን ግን ሁላችንም እኩል ነን። ባለ ቁሳቁስ የተከበረ አይደለም፣ ቁሳቁስ የሌለው የተናቀ አይደለም። ይሄ የሰው ዓለም ነው እንደሱ የሚያደርገው። እኛ በእኛ በተወሰነው አይናችን በማያውቀው ውስጡ ገብቶ በማይመረምር አይናችን እገሌ ኃጢአተኛ፣ እገሌ ወንበዴ፣ እገሌ ክፉ ሰው፣ እገሌ ጻድቅ ሰው ሻይን ጠጣ ስላለን ነው ጻድቁ፣ ኑ ምሳ ብሉ ስላለን ነው። ልጆቼ እግዚአብሔር የሚያየው ልብን ነው የሚያየው፣ ላውላውን አይደለም። ስለዚህ ልጆቻችን እኛ የምንመጣው እናንተ ብቻ አይደላችሁም። እናንተ እንዳጋጣሚ እዚህ ቅርብ ሆናችሁ እስከዛ ድረስ አልመጣንም፣ እናዝናለን። ነገር ግን ርቀን እኮ እንሄዳለን በየቦታው። ከእናንተ የበለጡ ንቁ ልጆች አሉ፣ ኑ የሚሉ ካልመጣችሁ የሚሉ ለምን እስክትጠሩ ትጠብቃላችሁ ብላችሁ ልታሽሟጥጡ ትችላላችሁ። እግዚአብሔር ይክበር ይመስገን ልጆቼ ብዙዎች ናቸው። ተራይዘው ነው የሚጠብቁ። ስለዚህ ነው ልጆቻችን እዚሁ አጠገባችን ሆናችሁ እያላችሁን እናቀደደን ቄሶቹ ሽማግሌዎቹ ነው። አቤት እንዴት እግዚአብሔር እንዴት ይገርም ይሆን። ልጆቼ በቁም ነገር አይቀለድም። ልጆቼ ማንም ሰው ራሱ ማን እንደሆነች ሳያውቁ በሌላ ሰው ፈራጅ ሆኖ ሊታይ አይገባው። እኔና እናንተ በእግዚአብሔር ፊት እኩል ነን። እኔና እናንተ የደካማ ስጋ ተሸክመን ያደናቀፈንን ነገር ሁሉ በእግዚአብሔር ፊት ይቅርታ እንድናገኝ ዘወትር በርከክ ብሎ እግዚአብሔር መለመን ያስፈልጋል። ግን እቺ እንደ መታያ ማለት ዝም ብሎ ለይስሙላ እንደው ተንበርክኮ ይጸልያለች ያለቅሳሉ አይደለም። ከውስጥ መመንጨት አለበት፣ መጸጸት አለበት፣ መጨነቅ አለበት። እና ይሄ ቦታ ለመቀደስ ከመጣን ምን ብናደርግ ነው የምንቀደሰው? አይዟችሁ አላበዛባችሁም። ይሄ ጥቃቅኑ ደካማውን ሐሳብ መተው ነው፣ ሌላ ነገር አይደለም። ማንንም ሰው አለመጥላት ነው፣ ከማንም ሰው ጋር አለመጣላት ነው። ከእግዚአብሔር ጋር መታረቅ ማለት ይኸው ነው። ቅድም ምንድን ነው ያለው? እናንተ የተመሰገናችሁ ልጆቼ ኑ ወደ እኔ ኑ የዘላለም ሕይወት ውረሱ። እንዴ ጻድቃኖቹም እኮ ተገረሙ። እንዴ የታየንህና የታበላንህና ይህን ያህል ክብር ታወርሰናለህ? ቅዱሳን የሆኑ ሰዎች በጎ ስራ ሰርተው አይጠግቡም። ሳያደርጉ አልተጠሩም። በተጠሩበት ጊዜ ግን የተናገሩት እንዴ ከየት የመጣ ሀብት ነው? ከየት የመጣ ስጦታ ነው? መቼ አደረግን እንደዚህ ያለ ነገር ነው ያሉት። የቅዱሳን ጠባያቸው ነው። የደጋግ ሰዎች ቅዱሳን ቅዱሳት ለኔም ለናንተም ለወንዶቹም ለሴቶቹም የተሰጠ ነው። ለተወሰኑ ሰዎች አይደለም። በስዕል ላይ ለምናያቸው ቅዱስ ቅድስት እያልን ለምንጠራቸው አይደለም፣ ለሁላችንም። እነሱ ስለሰሩበት ስላመለጡ ከዚህ ዓለም ፈተና እኔና እናንተን የሚያንደባልለን ፈተና አንደባለውት ስላመለጡ ነው እነሱ በዚህ የሚጠሩት ያለ። እኔና እናንተ ግን እዚያ መድረስ ላቃተን ነው፣ እጭቃ ውስጥ ስለሆነ ነው። ስለዚህ ቅዱሳን ቅዱሳት በቃ ከማንም ሰው ጋር ከእግዚአብሔር ከማንም ሰው ጋር ትእዛዙስ እንደሱ አይደለም እንዴ? መጀመሪያ እግዚአብሔር አምላክን እንደ በሙሉ ልብህ በሙሉ ኃይል ውደድ። ቀጥሎስ ወንድምህና እህትህ በሙሉ ልብህ እንደማን እንደ ራስ አድርገህ። ራሱን የሚጠላ ሰው አለ እዚህ ይል። በዚሁ መሰረት ከተሆነ የሚኬደው እገሌ እገሊት እንዲያደርጉ አባ እገሌ አቶ እገሌ እንዲያረጉ ምን አመጣው?
የታለ ባዕድ ሰው እዚህ? በወገንነት ነው ባዕድ ያለው? በሃይማኖት ነው ባዕድ ያለው? ወይስ በጾታ ነው ባዕድነቱ? ወይስ በድሃ በመሆንና ባለቁሳቁስ በመሆን ነው ባዕድነቱ? ይልም እኮ ልጆች ማስተዋል ግን ይጠይቃል። ይህንን በማድረግ በዚሁ መንገድ በመሄድ እዚሁ ስንመጣ ይነገረናል፣ እንመከራለን፣ ሐሳባችንን እናሻሽለዋለን። ስላሻሻል ነው የጽድቁ ጎዳና ይዘን እንሄዳለን፣ እንቀደሳለን። ከተቀደስን ደግሞ ቅዱሳት ለቅዱሳን ተብሎ እንደታዘዘልን ይሄንን የቀረበውን የእግዚአብሔር ወልድ ሥጋና ደም መቀበል። እግዚአብሔር ከኛ ጋር እንዲሆን አንፈልግም እንዴ? እግዚአብሔር እንዲባርከን እንዲቀድሰን አንፈልግም እንዴ? አይ እኔ ኃጢአተኛ ነኝ አልችልም ዘመነ ምክንያት ነው ይሄ። ትክክለኛ ቋንቋ አይደለም። ታዲያ ኃጢአቱን እንተዋ ኃጢአቱን ተወት አድርጎ እኮ ነው ወደዚህ መምጣት። አቤት አቤት ማለት እኮ ነው፣ ንስሐ መግባት እኮ ነው። ላለፈው ይቅር በለኝ ለወደፊት ጠብቀኝ ብሎ መምጣት እኮ ነው፣ ሌላ ነገር የለውም። ስለዚህ ልጆቻችን አባቶች ከሩቅ ሀገር ከሀገራችሁ መጥተው እናንተን ለመጠየቅ ነው የመጡት። እናንተን ለመጠየቅ ገና እነሱ ከሰዓት በኋላም ያስተምሯችኋል። እኔ ግን አሁን ትንሹ አሁን ትምህርት አልነበረም አልተለመደም አሉ። አይ ቁሮብስ አልላቸው አልሄድም ብዬ ነው እዚህ መጣሁት። ሙሉ ተሸላልማችሁ አሁን ልናያችሁ አይደለም፣ አልተዘጋጃችሁም ይሆናል። ግን ሁሉ ጊዜ ተዘጋጅቶ ነው መቅረብ። የግል ኑሮ እንኳን እንደው ዘላቂ ነው ተብሎ ያተወሰነበት ቢሆን ያንን የምንሻው የምንለምነውን ነገር እስኪሳካ ድረስ በሕግ በስርዓት ነው መጠበቅ ነው፣ በሌላ አይደለም። ይህ ደግሞ አገራችን አይደለም፣ ሰው ሀገር ነን። የእግዚአብሔር ሀገር ያልሆነ ሀገር የት ነው? የእግዚአብሔር ፍጡር ያልሆነ ፍጡር ማን ነው? የእግዚአብሔር ጆሮ የማይሰማበት ሀገር የት ነው? እግዚአብሔር ክፉና ደግ የሚሆንበት ቦታም የለውም። እግዚአብሔር የባህሪ ነው፣ የባህሪ ገንዘቡ ነው ሁለመናው። ልጆቻችን እንግዲህ ለመቀደስ ለመጣን አላስፈላጊ የሆኑትን እኛ የፈጠርናቸውን እኛ ያቀነባበርናቸውን ነገሮች ሁሉ ከተውን ቅዱሳት ነን። ከዛ በኋላ መጽሐፍ ቅዱስ እንዳለው አባቶች እንዳስተማሩን ቅዱስ ሥጋውን ክቡር ደሙን ከበላን ከጠጣን እግዚአብሔር ከኛ ጋር ነው። በተረፈ ግን አወቅን በማለት እኔ ዛሬ አልተመቸም እንደዚህ አልተመቸም እያልን በማሻሻል በማሸጋሸግ የምንኖርበትን ዓለም ማንንም አላታልንም፣ ራሳችንን ነው። እግዚአብሔር የሚያመልጠው ነገር አለ ይሆን? አይደለም የኔ ልጆች። ስለዚህ በርቱ፣ አይዟችሁ። እንደው የትም ሀገር ሆናችሁ ቅዱሳን በቅድስናችሁ በኢትዮጵያዊነታችሁ ታወቁ። ቁንጅና ሞልቷችኋል እኮ ሞልቷል። እንደናንተ የመሰለ ቆንጆም የለ በእውነቱ የሚያምርበት ወንዶችም ሴቶችም። ወንዶቹ ፈጣጥ አድርገው ያውኛል እንደው እንትን ያልኩ መስሏቸው ወደዚህ። እኔ ሁላችሁንም ነው የምለው ያለ ሁላችሁም። ነገር ግን ዋናው ቁንጅናው የትኛው መሰላችሁ? ጠባይ ነው፣ የውስጥ ጠባይ ነው። ምን አይነት ጠባይ? ቅንነት ነው፣ ሃይማኖት ነው። ወንድምን እህትን እንደራስ አድርጎ መውደድ ነው፣ መከባበር ነው። በውጭው ቅርጻ ቅርጽ ግን የተበላሸ እንዳይመስላችሁ እጅግ በጣም ያማረ የተወደደ መልክ ነው ያለን። ካልተጠቀምንበት ግን ጥሩ አይደለም። እና ልጆቼ እግዚአብሔር ይባርካችሁ ይቀድሳችሁ። በዚህ ባላችሁበት ሀገር እናንተን የሚመስሉ በተለያየ ክፍላተ ዓለማት ያሉ ወንድሞቻችንና እህቶቻችን ሐሳባቸውን፣ እቅዳቸውን፣ ስራቸውን ሁሉ አሟልቶ ባርኮ ቅዱሶ በሰላም በፍቅር በአንድነት በስምምነት አኑረው ጉዳያቸውን እንደፈጽሙ ወደ ሀገራቸው እንዲመለሱ ቅዱስ ፈቃድ ይሆነልን። እግዚአብሔር ይባርካችሁ። አቡነ ዘበሰማያት በሉ።
በመኑ በአምሳለ መኑ ናስተማስለኪ በመኑ በአምሳለ መኑ ናስተማስለኪ እመቤቴ የኛ አማላጅ አዛኝቷ ድንግል ምልዕተ ውዳሴ እመቤቴ የኛ አማላጅ አዛኝቷ ድንግል ምልዕተ ውዳሴ በማንን መስለሽ ምሳሌ አጣንልሽ የማይተረጎም ምስጢር ነሽ ዘላለም ፍጹም ነው ይህ ነገር ከማለት በስተቀር የለንም አንደበት አንቺን ምንገልጥበት በመኑ በአምሳለ መኑ ናስተማስለኪ እመቤቴ የኛ አማላጅ አዛኝቷ ድንግል ምልዕተ ውዳሴ ያቤኔ ዋጡ የሴት ቸርነቱ ብንሌኔው መርከብ የሲኖንዴስ ጥበብ የሁሉ ቢነገር ክብረሽን አይመጥን ምሳሌ የለሽም ከፍጥረታት ዓለም በመኑ በአምሳለ መኑ ናስተማስለኪ እመቤቴ የኛ አማላጅ አዛኝቷ ድንግል ምልዕተ ውዳሴ ጳጦስ ነሽ የሲና መሶብ ነሽ መና የአሮን ልዩ በትር ያፈራሽ ያለ ዘር ለጌዴዎን ጸምሮ ለዳዊት መዝሙሮ ለሰለሞን አክሊል ክብራችንሽ ድንግል በመኑ በአምሳለ መኑ ናስተማስለኪ እመቤቴ የኛ አማላጅ አዛኝቷ ድንግል ምልዕተ ውዳሴ የፋራን ተራራ የዕንባቆም ጋራ የነቢያትን ቤት የትህትና ቤት ቤተልሔማችን የእንጀራ ቤታችን አንቺ ነሽ ኤፍራታ ያከበረሽ ጌታ በመኑ በአምሳለ መኑ ናስተማስለኪ እመቤቴ የኛ አማላጅ አዛኝቷ ድንግል ምልዕተ ውዳሴ በየዓመቱ ለገናና ለትንሣኤ ወደ ቅድስት ሀገር ወደ ኢየሩሳሌም የተዋጣለት ጉዞን በማድረግ ዝናን ያተረፈው ቀራንዮ በኢየሩሳሌም አስጎብኝ ድርጅት በዚህም ዓመት የተለመደውን መንፈሳዊ ጉዞ ወደ ቅድስት ሀገር ወደ ኢየሩሳሌም ያደርጋል። ፍቅርና መተሳሰብን በዓይኖ የሚያዩበት ቤተሰባዊ አስደናቂ የእምነት ጉዞ ቀራንዮ በኢየሩሳሌም Let's go.
እንኳን ደህና መጡ እኛው ነን ይሻም ዲኮሮች ይሻም ዲኮር ዝግጅቱ ሁሉ ያማረ የሰመረ እንዲሆንሎ ከተሟላይ ምክር አገልግሎት ጋር ሰርክ እንደሚያገለግሉ ያውቃሉ ይሻም ዲኮር ዳግም ሰርግን የሚያስመኘው የሙሽራ ቬሎችን የሚዜ አልባሳት ለመልስ የሚሆኑ የሀገር ባህል አልባሳት የቪዲዮ ቀረጻና የፎቶግራፍ አገልግሎቶችን እንደምርጫው ያገኛሉ ይሻም ዲኮር አድራሻ 4 ኪሎ ቅድስት ስላሴ መንፈሳዊ ኮሌጅ ህንጻ አንደኛ ፎቅ ላይ 0911 66 2393 0112 79 1924 ሃሎ ይበሉን ይሻም ዲኮር ቅድስት ሀገር ኢየሩሳሌምን ጎብኝ አዲስ የቴሌቪዥን መንፈሳዊ ጉብኝት መርሃ ግብር በኢቢኤስ ሳተላይት ጣቢያ ከቀራንዮ በኢየሩሳሌም የጉዞ ድርጅት ይቀርብላችኋል